ለ27 ዓመት በአና ማርያም ኮተቤ አና ማርያም ሲቀድስ የነበረውን ዲያቆን ፋሲል ሀብቴን እስቲ እንጎብኘው። ሰላም ለዚህ ቤት። ፋሲሎ እንዴት ነህ? ሁሉ ሰላም? የኔ ጌታ ሰላም ነህ? እግዚአብሔር ይመስገን። አለና እንዴት ነህ? እግዚአብሔር ይመስገን። ኪዳና ድረስ የትም ድረስ ተመስገን። ዛሬ እንግዲህ ካሜራዬን ይዤብን የመጣነው ደስ ይለኛል። እሺ ስምህን ሙሉ ስምህን እስቲ ንገረኝ። ፋሲል ሀብቴ፣ ዲያቆን ፋሲል ሀብቴ እባላለሁ። ስንት ዓመት በድቁና አገለገል? 27 ዓመት። የት በቃ ቅድስት ሐና ያቄም ዋና። በምን የተነሳ ነው ፋሲሎ እንደዚህ በጣም? ስኳር ነበረብኝ። በነበረብኝ የስኳር ህመም ምክንያት ስኳሩን ባለመቆጣጠሬ ያመጣብኝ አደጋ ነው። 2 እጄ አጣሁኝ። ኩላሊቴን አጣሁ። በዚህ ምክንያት አይዞን ኪዳነ ምሕረት ነፍስን እንግዲህ ግን ስለ ነፍስ ነው። ለዚህ ነው ቤተሰቦቼ እንደሚሞት ሰው እንኑር እምለው። በቻልነው አቅም በሰው ላይ ክፋት እየሰራን ባላደረጉት አደረጉ እያለን በየጠንቋይ ቤቱ እየተንከባለን መከራ የምናየው ለዚሁ ነው። እግዚአብሔር ሊያስተምረን ነው። አንድም እንደዚህ አይነት ነገሮችን የሚያሳየ ዛሬ እንግዲህ ቤት ጋብዘኛል እባክህ ከሬድ ጌና ብለክና ምን ላድርግ? ምንድን ነው የፈለከው? እንግዲህ እርዳታ እንሻለሁ። የአቅም ጉዳይ ነው። ከ3 ዓመት በፊት እንደማንኛውም ሰው ሮጬ ስራ ሰርቼ የማድር ሰው ነበርኩኝ። በደረሰብኝ አደጋ ግን ቤት ወደኩኝ። ስለዚህ የኢትዮጵያ ሕዝብ በተቻለው አቅም ቢረዳኝ ቢደግፈኝ ደስ ይለኛል። እንደዚህ ሆኜ ሰው ነው የሚያገላብጠኝ፣ ሰው ነው የሚያነሳኝ፣ ሰው ነው የሚያስቀምጠኝ። እባካችሁን በደረሰብኝ ነገር የኢትዮጵያ ሕዝብ ይህን ነገር ተመልክቶ ቢመለከተኝና ቢያየኝ ደስ ይለኛልና እባካችሁን እርዳታችሁን እፈልጋለሁ፣ እርዳታችሁን እሻለሁ። ሰውን ለመርዳት ሰው መሆን በቂ ነውና እባካችሁ በመድኃኔዓለም ስም በድንግል ማርያም ስም እላችኋለሁ እርዱኝ፣ ከጎኔ ቁሙልኝ ብዬ ነው የምጠይቀው። አይነክም? አዎ 2 አይኔም የጠፋው በዚሁ ነው፣ በዚሁ በሽታ ስለሆነ አሁንም እርዳታችሁን እሻለሁኝና እባካችሁን ብዬ ለምናለሁ። ኪዳነ ምሕረት ድረስልክ። እንዴት ነው እንትን ተነስተክ እንዴት ነው እንትን የምትለው? ማለት ሽንት ቤት ምናምን ሰው ነው። በዳይፐር ነው ያለሁት። ያው ዳይፐሩም አለ እዚሁ አጠገቤ በዳይፐር ነውና። አዎ ማን ነው ይሄንን ከቨር የሚያደርግክ? ባለ ተስፋ ሰዎች፣ በቤተ ክርስቲያን የሚያውቁኝ ሰዎች ናቸው። እንደዚህ አንዳንድ ሰዎች ሰፖርት የሚያደርጉኝ። በተረፈ በቤተሰብ ነበር፣ ለቤተሰብም ሸክም ሆንኩኝና ከቤተሰብ ሸክም ላይ አውርዱኝ። ይህ በእግዚአብሔር ስም እለምናቸዋለሁ። እሺ እንግዲህ ይህንን የምትከታተሉኝ የኢትዮጵያ ህብረተሰቦች፣ ኤርትራውያኖች፣ አበሻው በሙላ ቅን ደግ እንደሆናቸው አውቃለሁ። በማንኛውም ፕሮግራም ስሰራ ከጎኔ እንደምቆም አውቃለሁ። ትናንትና ቤተ መቅደስ ሳሰራ የተባበራችሁ ሰዎች ዛሬ ደግሞ ሰውነት ቤተ መቅደስ እንዲህ እየፈራረሰ ዝም ማለት የለብንምና ምንም ካሁን በኋላ እሱ ቅድም ሲለኝ የነበረው በቃ አንዴ ቢወስደኝ ቢገላግለኝ ነው የሚለውና ቢያንስ የሚያስፈልጉትን ሌላም ነገር አለ የምትነግረን? ይሄን ያለው ነገር የዳይፐር ወጪ፣ ዳያሊሲስ ወጪዎቹ፣ መድኃኒቶቹ በጣም ዳያሊሲስ አደርጋለሁ በሳምንት 2። በዚህ በኩል ነው የማደርገው። አይዞን ፋሲል። ለአንድ ጊዜ 5200 ብር ነው። በቃ በሳምንት ስንቴ ነው? በሳምንት 2 ነው ማረገው። የመድኃኒት ወጪ ሂፓሪን እና ሂፖቲን ውድ ነው። 11000 ብር ነው የምገዛው 10ሩን። ሂፓሪን 5000 ብር ነው የምገዛው እና ይሄ ወጪዎቹ በጣም ብዙ ስለበዛብኝ
ስለማልሰራ ከአቅሜ በላይ ስለሆነብኝ የኢትዮጵያ ሕዝብ ተባበሩኝ። አይዞን በቃ አይዞን። በራስህ አካውንት ነው አይደለ መረዳት የምትፈልገው? ፋሲል ሀብቴ። እሺ አካውንትን ንገረንና እንግዲህ ለነፍሱ ያደረ እንዲያግዝክ። ለዛ ነው የመጣሁት እኔ ቪዲዮ ከመስራት ውጪ ላይቭ ላይ እኔ ገንዘብ እንደዚህ በማንኛውም የቤተ ክርስቲያን ካልሆነ በማንኛውም ጉዳይ እንትን አልገባምና አንተንም ግድ ሆኖብኝ እኔ የመጣሁት ሰዎች ልከውልኝና እስቲ አካውንትን 1013 36 74 725 እስቲ ደጋምልኝ። 1013 36 74 725 ፋሲል ሀብቴ። እግዚአብሔር ይማርክ ፈጣሪ። እንደው ቅዱስ ቁርባን ምናምን አለ አይወስዱሃል? አዎ ዋናው እሱ ነው ታውቃለህ። አዎ ኧረ እቀበላለሁ። ምን ስቀበልም ነው የኖርኩት። ያው ቅዳሴም ስቀድስ አልነበር? እውነት ነው እውነት ነው። እንደው በዚህ በበሽታው ምክንያት ሰው ከደከመው አይ እወስዳለሁ። ትንሽ የበሽታው እንትን ትንሽ አስቸጋሪ ሆነብኝ። በጣም ትንሽ ጋፕ የፈጠርኩት አሁን ነው እንጂ በፊት ወስድ ነበረ። በጣም ኃይለኛ ተቅማጥ አለብኝ። ተቅማጥ 2 ዓመት ነው። በምን የተነሳ ነው? በኩላሊቱ አይዞን ኬዝ ነውና 2 ዓመት ነው። ስለዚህ ያንን ደግሞ ቅዱስ ቁርባን ለመቀበል ራስን ንጹህ ማድረግ ይፈልጋል። አዎ የዛ አይነት ችግር ነው ትንሽ የገጠመኝ እንጂ ከሱ በላይ መድኃኒት ምን አለ? ከሱ በላይ ህይወት ምን አለ? በሞትም ያው ነው፣ በኖርም ያው ነው። ህይወቴ እሱ ነው እና በዚህ ምክንያት ነው። አይዞን መድኃኔዓለም ኢየሱስ ክርስቶስ ይረዳናል። እኔ ኪዳነ ምሕረትን አምናታለሁና እንደዚህ ቢያንስ እመምህን ችለክ ሌላውን ችለህ ቆይልን። ይሄ ገንዘብ ነገር ምናምን ነገር ለትንሽ ነገር የሚሆኑህን ግን የጌርሳ ሚዲያ አባላቶች በሙላ የሚያግዙት እርግጠኛ ነኝ እንደሚያግዙ። እሺ ደውለክም ስልክ ቁጥር ይኖራል እንደው ሰው ማበረታታት ቢፈልግ አይኔ ስለማያይ የኔ ስልክ አለ እቺ አለች ትንሽ በዳበሰ ስልክ ቁጥር ሄሎ መጥልበት 0911 37 227 0911 37 227 እሺ እናመሰግናለን። ሲደውሉ ፋሲል ብላችሁ ብትደውሉ ታገኙታላችሁ ራሱን። አይዞክም የእግዚአብሔር ነው። በቃ ጻድቁ ተክለ ሃይማኖት ይርዳችሁ። ለነፍሳችሁ ያላችሁ አግዙ አይደል? አዎ በጣም አይዞክ። እሺ ተክለ ሃይማኖትም ረጅም ዓመት ተቀምጫለሁ እዛ ደብረ ሊባኖስ። በጣም አባቴ ናቸው። ወይ በጣም ረጅም ዓመት አይደል? እዛ ራሱ እኮ ያቁኛል። እንደው አሁን ነው እንጂ የቀረውት ሱባኤ እዛ ነበር ማሳልፈው። ግን እግዚአብሔር ሰውን ያለ ምክንያት አገናኝማ አጀንዳ አለው አይደል? ይገርም ነው በጣም እግዚአብሔር ይመስገን። አዎ በጣም ተክለ ሃይማኖት በስማ። እሺ ሰላሙን። እሺ እሺ ፋሲል መብራን ትርዳ። እሺ አይዞክ። እሺ